በእንግሊዝ ፕሪሚየር ሊግ አሳዛኝ ሽንፈት አርሰናል አስተናግዷል። ከአስቶን ቪላ ጋር በነበረው ጨዋታ 2-1 መሸነፉ አርሰናል እጅግ ትልቅ ሽንፈት ነው ተብሎ የተነገረለት። ምክንያቱም ደግሞ ባለቀ ሰዓት ነው። ይህንን መሸነፉ ደግሞ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት እጅግ አጥብቦታል የተባለው ወደ 6 ነበረ የሚሆነው። አሁን ግን ወደ 3 ዝቅ ማለቱ እንግዲህ ለአርሰናል ትልቅ ራስ ምታት ሆኖበታል ነው የተባለው። እንግዲህ ማንቸስተር ሲቲ ከኋላቸው የነበረው ማንቸስተር ሲቲ አሁን እየተጠጋ ይገኛል ማለት ነው። ለአርሰናል እጅግ ትልቅ ጫና ነው። ሌሎችም እንደዚሁ እየተጠጉ ስለሚገኙ በነገራችን ላይ እና አርሰናል በመሸነፉ አሰልጣኙና እንደዚሁም ተጫዋቾቹ ክፉኛ እንደተጨነቁ የሚያሳይ መረጃዎች ወጥተዋል። ምክንያቱም በርካታ 2-3 ዓመታት ያክል አርሰናል መሪ ይሆናል። ነገር ግን ወደ ግማሽ ፕሪሚየር ሊጉ ግማሽ አካባቢ ላይ ሊደርስ ሲል እንደዚህ ያለ ሽንፈት በማስተናገድ ዋንጫውን ያጣል። ዘንድሮም አርሰናል ዋንጫውን ያጣል ተብሎ ከፍተኛ ስጋት በዚህ ጨዋታ በመሸነፉ ምክንያት ብቻ ማለት ነው። በርካቶችም ዘንድሮም አርሰናል ዋንጫውን ያጣል የሚል አስተሳሰብ ወይም ደግሞ ሀሳብ እያቀረቡ ነው የሚገኘው። አሰልጣኙ ከፍተኛ ጭንቀት ላይ መሆኑን ነው የተነገረው። ጎሏም የተቆጠረችው እንግዲህ አቻ ነበሩ እስከ 90ኛው ደቂቃ አልፎ በጭማሪ ደቂቃ ነው 1 ደቂቃ ሲቀር ነው ጎሏ የተቆጠረችው። ለአርሰናል ትልቅ ሽንፈት ነው ተብሏል።